የኢትዮጵያ ምጽኞች ማህበር ድሮ ነበር። በነገራችን ላይ የኢትዮጵያ ምጽኞች ማህበር በ1950 ምናምን ተመስርቶ ነበር በጃንሆይ። በጣም የሚገርምሽ ክቡር ጠቅላይ ሚኒስትር መለስ ዜናዊ እዛ ቤተ መንግስት አርቲስቶችን ምሳ በጠሩበት ሰዓት ላይ በጣም የሚወደው አንድ አርቲስት ነበረ። ታዋቂ ምኒልክ ወሰናቸውን በጣም ነው የሚወደው። የእሱ አድናቂ ነው መለስ ዜናዊ። እዛን ጊዜ እሳቸው ጋር ተቀርቦ ንግግር ተጀመረ ማለት ነው። እና እንደ አጋጣሚ ምኒልክ ወሰናቸው የተቀመጠው ክቡር ጠቅላይ ሚኒስትር ዜናዊ ጋር ጎን ነበረ ምኒልክ። ከዛ ያወሩ ጨዋታ ተደረገ። እንዴት ነው ሲለው ምኒልክ መልስ አይመልስም። አይጫወትም እንዴ ብሎ ይጠይቃል። ያው ጎባይንስ ጠይቆ ትንሽ ጆሮ ችግር አይሰማም ተባለ። በጣም ነርቨስ ነው ጠቅላይ ሚኒስትሩ። የዛን ጊዜ ነው ዲሲሽን ይወሰኑት። በቃ መንግስት ብዙን ጊዜ አሶሲዬሽን አይወድም ባይዘው። የዛሬው እንግዳችን አርቲስት ማህተመ ኃይሌ ናቸው። አርቲስት ማህተመ ኃይሌ እንግዲህ በተለያየ መንገድ ታውቋቸዋላችሁ። ሙዚቀኛም ናቸው። በማስታወቂያም ላይ በደንብ ታውቋቸዋላችሁ ብዬ ገምታለሁ። በዛ ላይ ደግሞ አባባ ደምሴ ተረት አባት ሆነውም ኖረዋል። ስለዚህ የሚነግሩን እንግዲህ ብዙ ነገር ይኖራል። አርቲስት ማህተመ ኃይሌ ማን ናቸው ከሚለው ጀምረን ወደ ኋላ የተለያዩ ጉዳዮችን እያነሳሳን ቆይታ የምናደርግ ነው የሚሆነው። እስኪ እንደው ጋሼ ብዙ የቲያትር ስራዎችን ሰርተዋል፣ ፊልሞችንም እንደዚሁ ሰርተዋል በተዋናይነት ጭምር። እንደገና ደግሞ የሙዚቃ ግጥም ዜማ ይሰራሉ። እንዲሁም ደግሞ እርሶም በሙዚቀኝነት በድምፃዊነትም እንዲሁ ይሳተፋሉ። ሙዚቃም ቆንጆ ሙዚቃን ሰምቻለሁ። ሸክላም ያለውት ይመስለኛል። የሸክላ ዘመን ላይ የለውም፣ ካሴት ነው የእናንተ ዘመን። ካሴት ዘመን እንግዲህ ቀደም ባለው ጊዜ ወደ ቲያትር ቤት ሲገባ ዘርፈ ብዙ መለኪያዎችን ተጠቅሞ ነው ወደዛ የሚገባው። ምናልባት እንደው እርሶስ ጀምሩ ከቲያትር ቤት ነው የጀመሩት? እንዴት ነው ወደ ጥበብ ወደሚባለው ክፍል የገቡት? መጀመሪያ ይቅርታ ጠይቃለሁ ለረጅም ጊዜ ያው ቀጠሮ እያስያዝኩሽ የባለሙያ ነገር ጠፍቼብሻለሁ፣ ይቅርታ ጠይቃለሁ። ያው እንግዲህ ብዙን ጊዜ ወደ ኪነ ጥበቡ ዓለም የገባው ውስጥ እንደ ማንኛውም በተለይ በእኛ እድሜ ሌቭል ያሉ ሰዎች የገቡበትን የኪነት ቡድን አባል ሆኜ ነው በደርግ ዘመን የገባሁት። በደርግ ዘመነ መንግስት ኪነት ቡድን ይቋቋም ነበር። እንደውም አዲስ አበባ ውስጥ ብዙ የኪነት ቡድኖች ሳይቋቋሙ በፊት በተወሰነ ምክንያት ቤተሰቦቻችን ወደ መናገሻ አውራጃ ወደ ሆለታ ገነት ወይም ወለመራ ወረዳ አካባቢ ኑሯችንን ወደዛ ሙቭ አድርገን ነበር ከቤተሰቦች ጋር እና እዛ በነበረ ጊዜ የመጀመሪያ ጊዜ የገነት ጦር ትምህርት ቤት እነ ጀነራል ወርቁ ዘውዴ ምናምን በነበሩበት ሰዓት ላይ እኛ የመናገሻ ኪነት ሆነን ለጦሩ ኪነጥበባዊ ዝግጅቶችን እናቀርብ ነበር። በዛ እድሜያችን ያኔ ኦልሞስት 8ኛ ክፍል ነበርኩ ወይንም 6ኛ ክፍል ከ6 እስከ 8ኛ ክፍል ነበርኩ በዛን ሰዓት ላይ እና የመናገሻ ኮሎቦ የባህላዊ ኪነት ቡድንን አቋቁመን ነበር እኛ ያኔ ገና ኪነት በብዛት በአዲስ አበባ በምንም አልተመሰረተም በዛን ሰዓት ላይ እና በነበረው የፖለቲካ እንቅስቃሴ ኢሃፓ የምትባል የፖለቲካ ድርጅት በነበረችበት ሰዓት ላይ አብዛኛውን የኢሃፓ ፖለቲካ ፓርቲ አባላቶች ያው ተሳታፊ የወጣቱ እንቅስቃሴ ውስጥ ደጋፊ ሁሉ እዛ እንቅስቃሴ ውስጥ ስለነበረ ያን የኢሃፓ ፖለቲካ ትግል እንቅስቃሴ እየከሰመ ሲሄድ ታስረው የተፈቱ ብዙ ወንድሞቻችን ነበሩና በነበረው እንቅስቃሴ አብዮቱን ካሱ ተብሎ ኪነት ቡድን ተቋቋመ ማለት ነው። እና ያ የኪነት ቡድን ሲቋቋም መናገሻ ውስጥ ኦልሞስት ልክ ቀይ ሽብር ምናምን ቆሞ ነው የተመሰረተው እና ያ ኪነት ሲቋቋም እንደድል ሆኜ እኔ አምቱ አክቲቭ በጣም አክቲቭ ነበርኩ። እንደ 8ኛ ክፍል ተማሪ አልነበርኩም አክት ማድረገውና በጣም ብዙ ጽሁፎችን እጽፋለሁ። በዛን ጊዜ ሙዚቃዎችን እጫወታለሁ። እድሉ ገጥሞኝ አዲስ አበባ ነበርኩ ጊዜ የተለያዩ የክፍለ ጦር ኪነት ቡድኖችን እንቅስቃሴ እነ ክቡር ዘበኛን እነ ፖሊስ ኦርኬስትራን ምድር ጦር ኦርኬስትራን የማየቱ እድል ነበረኝና በዛ ላይ ደግሞ ትልልቅ መድረኮች ላይ የአብዮት እንቅስቃሴ እነዛ
የጦር ኦርኬስትራ ያቀርቡ በነበረበት ሰዓት የመመልከት እድሉ ነበረኝና ሳይ ያንን ያየሁትን ያው ሙዚቃ መሳሪያ ባይኖረንም ኪነት ውስጥ መሰረትኩት ማለት ነው። እና በዛ ድድቤ ላይ የቀበሌዋ የመናገሻ ወረዳ ቀበሌ የኪነት ሊቀመንበር ሆንኩ ማለት ነው። ኪነቱን ስመሰርት በመሪ ድምፃዊነት፣ በመሪ ተዋናይነት አዘጋጅም ሆንኩ፣ ሳልማረው አዘጋጅ ሆንኩ፣ ኮሪዮግራፈር ሆንኩ። በማየት በመኮረጅ ማለት ነው። እንግዲህ ያን ያህል ገና ቲያትሪካል አርት ዲፓርትመንት ያልተፈጠረበት ዘመን ነው እንደውም እርግጠኛው ነኝ የማወራው። እና የዛን ጊዜ ኮርጄ ኪነቱን ስመሰርት ልብስ ዩኒፎርም እንደሚያስፈልግን ስላወቅን ነጭ በነጭ ልብስ ከአባቶቻችን ወሰድኩኝ እየዞርኩ እየለመንኩ ከቤት። የጥበብ ቀሚስ ደግሞ ከእናቶቻችን ወስጄ እንደውም አስቀረንባቸው። በጣም ኪነቱን ስለሚወዱት እናቶችም አባቶችም ተመሰረተና በዛ ልብስ እንቅስቃሴ ጀመርን። የመጀመሪያው ያው ከበሮ የቆዳው ከበሮ አንድ ሁለት ተረግን እና አወቀ ብሩ የሚባል ጓደኞች ያሉ እነ ጾት የገብረ ጉልስ ምናምን በዛን ጊዜ አክቲቭ የነበሩና ማረች አስፋው ምናምን የሚባሉ ጎበዝ ድምጻውያን የነበሩ ተወዛዋዥ የነበሩ ጀመርን ሙዚቃው ማለት ነው። የዛን ጊዜ ልክ ሙዚቃውን ሲጀምር በህይወቴ የማረሰው አልማዝ የምትባል የጅማ ፖሊስ ኦርኬስትራ ድምጻዊ ነበረች። አጭር ልጅ በጣም ጎበዝ ድምጻዊ ነች። የሷን ሙዚቃ ያኔ ሁለት አገነት መተው ለጦሩ ሲያሰኙ ስዘፍን አይቻት ነበር። ስለ ገበሬ የሚዘፈን ማለት ነው። እና እኔ የኖሩበት የነበረው ደግሞ ያው የገበሬ ህብረተሰብ ይበዛል። ስለዚህ የሷን ዘፈን ሙልጭ አድርጌ አጠናሁና የመጀመሪያው ኪነታችን ሲጀመር የሰው ነፍስ ያገር ጥላ ገበሬው ያውና ወይናናና የሚለው የአልማዝን ዘፈን ይዤ መድረክ ላይ ወጣሁ። ታልማዝ ይልቅ እኔ ዝነኛው ሆንኩበት ማለት ነው። ከዛን ጊዜ ያው በነበረው ኪነቱንም ለማደራጀት የነበረው ያኔ አዮማ የሚባል ወጣቶች ማህበር የኢትዮጵያ ወጣቶች ማህበር ተቋቁሞ ነበረ። ለዛ ማደራጃ ተብሎ መድረክ ተዘጋጀልን ማለት ነው። ያ መድረክ ሲዘጋጅ የተለያዩ ዘፈኖች ሲቀርቡ ይሄ ዘፈን ለጨረታ ቀረበ ማለት ነው። የዛን ጊዜ ይሄ ዘፈን ለጨረታ ሲቀርብ ይሄ ገበሬው የሚለው በዛን ሰዓት 1200 ብር ጨረታ ያሸነፉ አባባ አስፋው ተጫኔ ወይንም የድምጻዊት አማረች አስፋው አባት ናቸው ጨረታውን ያሳነፉት። በወቅቱ ትንሽ ባለ ሀብት ናቸው፣ ሆቴል ምናምን ያላቸው ታዋቂ ሰው ናቸው። እና ጉር ተባለ ያ1200 የመናገሻ ወጣቶች ማህበርን መሰረተ ማለት ነው። ኪነቱ እያደገ ሲሄድ ያባዎች ያው የተጋለጡበት ምን ያሉበት ዘመን ስለነበረ ጀነራል ወርቁ ዘውዴ የገነት ጦር ትምህርት ቤት የፖለቲካ መምሪያ ኃላፊ የዛን ሰሞን በኢህአፓ ዘመን ተሰደው የመጡ መናገሻ ውስጥ የነበሩ ልጆች ነበሩ። ከነሱ ጋር ዲስከሽን ለመፍጠር ያው የካድሬ ስራ ለመስራት ምናምን እነዚህ ኢህአፓ የነበሩ ልጆች ራሳቸውን አጋልጠው የሚያስተዋውቁበት ሰዓት ስለነበር እሳቸው ተገኝቶ ነበረ። የፖለቲካው መምሪያ ኃላፊ ስለነበረ በጣም ትልቅ ሰው ናቸው። እና ያው በኩዴታው ምክንያት ጀነራል መንግስቱ ከረሸናቸው ሰዎች አንዱ እሳቸው ናቸው። በነገራችን ላይ ጀነራል ወርቁ ዘውዴ ለእኔ የኪነ ጥበብ ፍቅር ማድረግ ትልቁን ድርሻ አላቸው። በጣም ነው የሚወዱኝ። ትልቅ ገነት ጦር ትምህርት ትልቅ ፕሮግራም ያለ መናገሻ ወረዳ ውስጥ መናገሻ ቀበሌ ኪነት ዝግጅት አለ ከተባለ መኪናቸውን አስነስተው ነው የሚመጡት። እና የዛን ጊዜ እሳቸው አሉና የገነት ጦር ትምህርት ቤት የወልመራ ወረዳ ኪነት መቋቋም አለበት ብለው ወሰኑት ማለት ነው። ተወሰነ። የሆለታ ገነት የኪነት ጥበቡ መስራች ሆንኩ ማለት ነው። ከዛ ለገነት ጦር ትምህርት ቤት ለካዴት ኮርስ መቶ አለቆች ምኖች አሉ። ከጦሩ ይልቅ እኛ ሙዚቃ ነው የምናቀርበው። ጥላሁን ከመምጣታቸው እነ ሄሮት ከመጣቸው በቃ እነሱ ያቅርቡ ነው የሚባሉ ምርቃት ምናምን ሲኖር በጦሩ ዘንድ በጣም ተወዳጅ ይሆን መጣል ማለት ነውና የሙዚቃና የኪነ ጥበብ ፍቅር እያደገ የመጣው ያቺ ዕለት እርሾ የጣለችው ነች እንጂ እንደ ማንኛውም ሰው እኔ ቲያትር ቤት ሄድኩት የሚገርምሽ እንዴት እንደሆነ ታውቃለሽ? ያኔ ዝክረ ቅኔ ጥበባት የሚባላል እና ብሔራዊ ቲያትር ሐሙስ ነበር የሚታየው። በዛን ሰዓት ሙዚቃ ሲቀርብ ከነበሩት ውስጥ እድለኛ ሆኜ መድረክ ላይ የሙሉቀን ዘፈን አቅርቤ ህዝብ ጆሮ ለመግባት እድሉ አጋጥሞኛል። ከዛ በኋላ ቤተሰቦቼም ያው ትምህርት እንደማር ምናምን ስለሚፈልጉ የግድ መማር ስለነበረብኝ እንግዲህ አሁን ባንዴ ጃምፕ አድርጌ 12ኛ ልደርሽና 12ኛ ግራጁዌት አድርጌ እኔ ወደ ሙዚቃው ዓለም ገባሁ። ወደ ናይት ክለብ ምሽት ክበቦች ምናምን መጫወት ጀመር። ቤተሰብ ሁሉም ተጽዕኖ ሲያደርግ አይ በቃ ልማር አልኩና ምህንድስና ተማርኩ ማለት ነው።
በምህንድስና ግራጁዌት አድርጌ ልክ ሲጨርስ ቤተሰቦች አዩ በቃ በኪነ ጥበቡ ዘርፍ እንዲሄድ ሁሉም ደስ አላቸው። ብዙዎቹን ጊዜ እዛን ጊዜ ምን መሰለሽ እኔ ናይት ክለብ ስጫወት የጥላሁንና የሙሉቀንን ዘፈን የሚጫወት ነው በብዛት እንትን ያለኝና አብሮኝ ያሉትን ባንዶች የሙሉቀንና የጥላሁንን ጫወት ነው የሚጋብዙኝ። ጥሩ ፐርፎርም ማድረግ ነበረ እና በዛን ሰዓት ይኸውልሽ ወደ ሙዚቃው ዓለም ዲፕሊ እየገባው ስንሄድ የኢትዮጵያ ሙዚቃ በዚህ በኮፒራይት መብት የተነሳ ሙዚቃው ላይ ብዙ ተጽዕኖ መምጣት ጀመረ እና ዋቢ ሸበሌ ሆቴል የመጀመሪያው የኮፒራይት አሶሲዬሽን እንዲቋቋም አርቲስቶች ተሰበሰበን። እንዴት መሆን አለበት? ሙዚቃው ላይ ተጽዕኖ አደረገ። ባለሙያው ላመጣልሽ ነው ወደ አልበሜ እንዴት እንደመጣው ለነገርሽ ነው። እና እንዴት ማድረግ ይቻላል ተብሎ ዋቢ ሸበሌ ሆቴል ውስጥ ታዋቂ ፕሮዲውሰሮችና አርቲስቶች በተገኙበት የኮፒራይት አሶሲዬሽን ይቋቋም ተብሎ ኦልሞስት በ1998 ኦልሞስት 97 ይሁን ብቻ ተሰበሰብን። 96 ወይ 97 ከሁለቱ አንዱ ሸበሌ ተሰብስበን ምርጫ ሲካሄድ እንዳጋጣሚ በምርጫው ላይ የሥራ አስፈጻሚ ኮሚቴ ውስጥ ማን ገባው? እኔ ገባው ማለት ነው። ሁሉም ስለነበረ ማለት ነው። የዛን ጊዜ አዳነች ወልደ ገብርኤል ነበረች፣ ይስሐቅ ባንጃው ነበረ፣ እኔ ነበርኩ፣ እቁባይ በርሄ የሜጋ ስራ አስኪያጅ ነበረ፣ እሱም ነበረ፣ ሽመልስ አራርሶ ነበረ ነፍሱን ይማረውና ሹሩባ ተሰርታ ሚለው የሚጫወት በጣም ጎበዝ ድምጻይ ነው። ብቻ ያ ኮሚቴ ተመሰረተና ወደዛ እንቅስቃሴ ውስጥ ገባ። እኔ በሙዚቃ የተነሳ ተስፋ ቆርጬ አየር ጤና ጋር ረጲ ኤሌክትሮኒክስ የሚባል ሙዚቃ ቤት ከፍቼ ነበር። በቃ ኦሪጂናል ስራዎች መደመጥ አለባቸው ብዬ ተናድጄ ራሴ ሙዚቃ ሱቅ ውስጥ ገብቼ ነበርና የዛን ጊዜ እዚህ ኮሚቴ ውስጥ ያለሁኝ ከሌሎቹ ሙዚቃ ቤቶች ቅጂ ከሚሸጡት ጋር ትግል ያደረገ ምን ስንል ወጥ ስራ የመጀመሪያ 16 ዘፈኖችን ዜማና ግጥሞችን የራሴንም ጽፌያቸዋለሁ። የተወሰኑ ሰዎች ይሰጡኛሉ። እሱን ጽፌ የመጀመሪያውን አልበሜን ገጠመኝ የሚል ሰራው ማለት ነው። ያንን የገጠመኝን አልበም ጥሩ ተወዳጅ ነበር። እንግዲህ ኦልሞስት የዛሬ 19 ዓመት ማለት ነው የወጣው። ረጅም ጊዜ ነው። 1998 መጨረሻ ላይ 99 መግቢያ ላይ ነው የገባውና እሱን አወጣን። ከሱ በኋላ ያው ኮፒራይት እንቅስቃሴው አለ፣ መከራው አለ። የምታገኘው መሳሪያው በመድረክና በናይት ክለብ በመሳሪያው ነው እንጂ በካሴቱ ስራ ላይ ቅጂ ነው የሚሸወቹብሽ። ሲዲውም ቅጂ ሆነ፣ ምንም ቅጂ ሆነ፣ ሁሉ ነገር ያው የተረባበሸ ሲመጣ እሲ ደግሞ ኮሌክሽን ምን ባል ተባብለን ከአንድ 3 ልጆች ጋር ኮሌክሽን ካሴት እንስራ ብለን እሱ ወደቀ ማለት ነው። ወደቀ ማለት ያው ተሰሚያውለሽ ሙዚቃውን ግን አንቺ ተጠቃሚ አይደለሽም። ስለዚህ በቃ ይሄን የኮፒራይት አሶሲዬሽን ድርጅት ማጠናከር አለን ብለን እሱን ያጠናቀርን ኦልሞስት በ2000 ዓመተ ምህረት በ2001 ከሚሊዮን በኋላ በፊት የኢትዮጵያ ምጽኞች ማህበር ድሮ ነበር። በነገራችን ላይ የኢትዮጵያ ምጽኞች ማህበር በ1950 ምናምን ተመስርቶ ነበር በጃንሆይ። ከዛ በኋላ ደርግ ላይ ተበተነና እንደገና መሰረቱት። ከዛ በኋላ እንደገና ፈረሰ። ደርግ ሲመጣ ማን ነው ወያኔ ሲመጣ ደግሞ ፈረሰ። ሲፈርስ የአዲስ አበባ ሙዚቀኞች ማህበር የሚባል ይስሐቅ ባንጃውን ነጋሽ ዳዊት ያሉበት ነበር። ስለዚህ አክቲቭሊ ያኛውን ሊንቀሳቀስ አልቻለም። ሀገር አቀፍ አይደለም። ስለዚህ ይሄን የኢትዮጵያ ኮፒራይት አሶሲዬሽኑ አጥንት የጀርባ አጥንት ያስፈልጋል። ስለዚህ የኢትዮጵያ ሙዚቀኞች ማህበር መቋቋም አለበት የሚል ውሳኔ ላይ ደረስንና መንግስት ብዙን ጊዜ አሶሲዬሽን አይወድም ባይዘው በተለይ እንዲ ሲቪል አሶሲዬሽን እሱን ይጋፉኛል ብሎ ሲያስብ የራስን ሰዎች እንዲቀመጡ ነው የሚያመቻቸው እንጂ ጠንካራ ማህበር እንዲኖር አይፈልግም። ግን በቃ ጥርሳችንን ነክሰን ትልቅ መስዋዕትነት ተከፍሎ ተመሰረተ የኢትዮጵያ ሙዚቀኞች ማህበር። እንደገና ደግሞ ሽመልስ አራርሶን ፈልገነው ነበር። አትሊስት ማቹርድ ነው ለዚህ ምክንያቱም ኮፒራይት አሶሲዬሽን ላይ ያለን
ብዙ መስዋዕትነት ከፍሏል፣ ታግሏል። የሚገርምሽ ለኮፒራይት አሶሲዬሽን ፈንድ ሬይዚንግ ያስፈልጋል ተብሎ ያንን ፈንድ ከሆላንዶች ሊያስመጣልን ብሎ ታግሎ ያለው ፈተና ቀላል ስለነበረ አከሸፉት እንዳይመጣ። እሊያዘውና ሚውዚክ ሜዲያ የሚባለውን የመሰረተው ለኢማ ለኢትዮጵያ ሙዚቀኞች ማህበር ሐሳቡን ለራሱ አረገው። ቅጥል ብሎ ተናዱ። ግን ሰክሲድ አረጋ የተሸዋል። በቃ ውጤታማ ሆነ እኮ ሚውዚክ ሜዲያ ብዙ ልጆችን ያሰለጥናል። ምን ይላል በቃ ታዋቂ ልጅ ሆነ ማለት ነው በኪነ ጥበቡ ዘርፍ ላይና ሽመልስ እሱም እንዲመጣ ታግለን ነበረ። ሽኩቹ አልተሻለም። በቃ ለካ ማህበርም ሲመሰረት እንደ መንግስት ስልጣን መከራ አለው። በቃ ያው ኢማ ተመሰረተ። ጥሩ እንቅስቃሴ የተደረገ ሳለ የኢትዮጵያ ሙዚቀኞች ማህበር እንደገና ያው ብዙ ወደ ሮያሊቲን መብትን ለማስከበር የተከፈለው መስዋዕትነት ቀላል አይደለም። ብቻ በክቡር ጠቅላይ ሚኒስትር መለስ ዜናዊ ዘመን የኮፒራይት አዋጅ እንዲታወጅ ተደረገ። በጣም የሚገርምሽ ክቡር ጠቅላይ ሚኒስትር መለስ ዜናዊ ቤተ መንግስት አርቲስቶችን ምሳ በጠሩበት ሰዓት ላይ በጣም የሚወደው አንድ አርቲስት ነበረ፣ ታዋቂ ምኒልክ ወሰናቸውን በጣም ነው የሚወደው። እሱ አድናቂ ነው መለስ ዜናዊ እና ቁባይ በርሄ ደግሞ ያው ያንሱ የህወሓትም አባል ነው፣ የሜጋም ስራ አስኪያጅ ነው። ይሄ በነገራችን ላይ ቁባይ በርሄ ለኪነት በጣም ተቆርቋሪ ነው፣ ጎበዝ ሰው ነው። ለኪነ በቃ የኪነቱ ባለቤት ሆኖ ነው አክት የሚያደርገው። ያው የፖለቲካው ተጽዕኖ እንዳለ ቢኖርም የዛን ጊዜ እሳቸው ጋር ተቀርቦ ንግግር ተጀመረ ማለት ነው። እና እንደ አጋጣሚ ምኒልክ ወሰናቸው የተቀመጠው ክቡር ጠቅላይ ሚኒስትር ዜናዊ ጋር ጎን ነበረ ምኒልክ። ከዛ ያወሩ ጨዋታዎች ተደረገ። እንዴት ነው ሲለው ምኒልክ መልስ አይመልስም፣ አይጫወትም እንዴ ብሎ ይጠይቃል። ያው ጉባኤ ስታይቆ አይ ትንሽ ጆሮ ችግር አይሰማም ተባለ። በጣም ነርቨስ ነው ጠቅላይ ሚኒስትሩ። የዛን ጊዜ ነው ዲሲሽን የወሰኑት። በቃ አዋጁ እንዲታወጅ ጥሩ በቃ ተቆርቋሪ አርቶ ተጎርቷል ብለው እና አዎ በቃ በእሱስ ተመለከቱት ጉዳቱን ማለት ነው። እና ከዛ ላይ አዋጁን ታወጀ። አዋጁ ወረቀት ላይ ብቻ ቁጭ ካለ አፈጻጸም ከሌለ ደግሞ ትርጉም የለውም። እንትኑ ያው የሳይንስና ቴክኖሎጂ ምንድን ማን የኮፒራይት መስሪያ ቤት ምንድን ነው የአእምሮ ንብረት ጽህፈት ቤት ምናምን ያኔ አቶ ጌታቸው የሚባሉ ስራ አስኪያጅ ሆነው ተሾሙ። በጣም የህግ ሰው እንደውም በኮፒራይት ሎው ላይ እውቀት ያላቸው አቶ ጌታቸው ናቸው። እና ስልጠና ሁሉ ተሰጥቶናል ለኛ ለተወሰኑ ሰዎች። ያኔ ስልጠና ሁሉ ከውጭ ጠፋኝ ከውጭ ብቻ በዩናይትድ ኔሽንስ ስራ ያለ ኮፒራይት ድርጅት አለ። ስልጠና ከውጭ ሀገር ዜጎች ሁሉ መጥተው ስልጠና ሁሉ ሰጡን ስለ ኮፒራይት አይዲያ መሰረቱ፣ እንቅስቃሴ እንዴት መሆን አለበት ምን የተባለው አለ። እዛ ላይ በቃ ጦርነቱ በዛ ማለት ነው። ምክንያቱም በዛ ላይ የኢትዮጵያ ሙያተኛው ምን የህግ ባለሙያዎችም ለኮፒራይት ያላቸው ግንዛቤ ደካማ ነው። ስልጠና ሁሉ ለዳኞች ምን አለበት ይሉን ነበር። ዳኞች ምን አለበት ቢወሰድ ቢዘፈንስ ምን አለበት? እንደውም ተሰማላችሁ ለእናንተ የሚሉ ዳኞች ነበሩ። ዳኞች ስልጠና ላይ የምሬን ነው ልሽ ቁጭ ብዬ ስልጠናው ላይ አብረን ስለነበር ምን አለበት ሲል፣ ስለዚህ ዳኞችም አዌርነስ ያንሳቸዋል። እና እዛ በቃ ምን ይደረግ ተባለ። እንደገና ያው ጊዜ ዘመኑ አለቀና የኢትዮጵያ ሙዚቀኞች ማህበር ድጋሚ ምርጫ ሲመጣ እኔ ኦዲተር ነበርኩ። ኦዲተር ወደ ስራ አስፈጻሚ ዋና ጸሐፊ ሆኜ የተመረጥኩ። ጋሽ ዳዊት ያው በፕሬዝዳንቱ ተቀጠለ። አሁን ፊልም ፕሮዲዩስ ብታደርጊ ተሰረቀብኝ ነው እንጂ የምትል ሰርቆብሽ ፊልምሽን ያሳብይብሻል እንጂ አባስቶ አይሸጥብሽም ወይንም አይዘፈንብሽም። ሙዚቃ እኮ ሰው ይዘፍንብሻል፣ ደስ ሲሎ ካሴት ላይ ያሳትምብሻል። ያኛው ደግሞ በሲዲ ቸበችበዋል፣ ፕሮዲዩሰሩም ያሳታሚው ድርጅት ቸበችበዋል። ያ የተቋቋመው አሶሲዬሽን ቢሮውን ብሔራዊ ቲያትር ተሰጠን። ህንጻው አሁን ሳይፈርስ እዛ ጋር ተሰጥቶ ያው ደካማ ሆነ። ፖለቲካ ይጠልፈዋል። አሁን አርት ውስጥ ፖለቲካ ከገባ ሰላም አይኖርም። እና ፖለቲካውም አይፈልግም፣ ጥርስ እንዲያወጣ አይፈልግም። አሶሲዬሽኑም ጥርስ እንዲያወጣ አይፈልግም። ይሄ ሮያሊቲ ሰብሳቢውን ጥርስ እንዲያወጣ አይፈልግም። ስለዚህ ቢሮ ተቋቋመ። እንደውም ክብር ለጥበብ በሚል ትልቅ ፌስቲቫል የሙዚቃ አዘጋጀን። ነጋሽ ጥሌ ሁሉ የዘፈኑበት ሁሉም ውስጥ ወደ
70 ምናምን ዘፋኝ የዘፈነበት ቴዲ አፍሮ ምናምን ሁላችንም ማአት ባንድ ብረግበት ትልቅ ኤግዚቢሽን ማዕከል ያለው ትልቁ የሙዚቃ ኮንሰርት ቦታ ማዘጋጀት እዛ ተዘጋጅቶ ጥሩ ገቢ ተሰብስቦ ያንን የኮፒራይት አሶሲዬሽን የሚያጠናክር ገንጃ ባጀት ሁሉ ገብቶ ነበርና ውጤታማ አልሆነም። አሁን መጠላለፉ በዛ ሙያተኛው በመሃል በቃ እየተጎዳ ምናምን ልክ ነው። መንግስት በቃ ሰጠሽ ማስፈጸም ታግለሽ ሙያሽን ማስከበር ያንቺ ፋንታ ነው። በሙያተኛው መሃል ግን በቃ አልሆነም። መጨረሻ ላይ ደግሞ ያው መቼም ለውጥ በመጣ ቁጥር በቃ ያው አሁንም ጦርነት ይመጣል። ኢማን አፈረሱት ያለ እውቅና ኢትዮጵያ ሙዚቀኞች ማህበር አፍርሰው ለየብቻችን እንሆናሉ። በቃ ላለመስማማት የተፈጠረ ሙያተኛ ብቻ ነው ይመስለኛል። አይም ሶሪ ቱ ሴይ ይህን ስናገር አዝላለሁ። በጣም ትልቅ ፈተና ደረሰበት እና የኢትዮጵያ ሙዚቀኞች ማህበር እኛ ቁጭ ብለን የሌላ ማህበር እንዲመሰረት በላያችን ላይ ተጀመረ ማለት ነው። ከዛ በኋላ የፐርፎርመር የኮምፖዘር የግጥም ገጣሚ የዜማ ገጣሚ ማህበር ምናምን አሁን ጥምረት ምናምን ብሎታል። የሰራ ነው መሰረት ነው። በነገራችን ላይ በደርግ ጊዜ ለኪነ ጥበብ የነበረው አመለካከት በጣም አሪፍ ነው ማልዋሸው። እንኳን የሰው ዘፈን ዘፍኒ ያኔ የደርግ የነበረው ሙዚቀኛ ማህበር ከማውጣትሽ በፊት ዜማሽም ግጥምሽም ይቀርባል። ያንን ሳንሱርድ አይደለም ሳንሱርድ ይደረግ ነበር ይላሉ እንጂ ለሳንሱርድ አይደለም። የማንን ኳሊቲ ነው ዘመን ተሻጋሪ የሆነ እኮ ዘፈን እኮ ለዛ ነው። አየሽ ትንሽ ዜማ የጥላውንን ከመሰለ እዚህ ጋር የጥላውንን ይመስላል አውጣጣት ተመለስ ነው። ፕሮዲሰሩ እየተንቀጠቀጠ አሳታሚዎቹ ያኔ ትልልቅ አሳታሚዎች አሉ። አሁን እነሱም ተጎዱ ፍርስራሳቸው ወጥቶ እኮ አሁን እኮ ፕሮዲሰር የለም እኮ እና አምባሰልን ኤሌክትራን ሴንትራል ዜድ ምናምን ትልልቅ ፕሮዲሰሮች ነበሩ ያኔ በሙዚቃው ፎቅ የሰሩ ማለት ነው። እና ያ የነበረው ደርግ ላይ የነበረው የኢትዮጵያ ሙዚቀኞች ማህበር ብዙ ሰነዶች ነበሩት። ሰነዱ ተሰርቆ ጠፋ። እስካሁን ድረስ አይታወቅም። ብዙ ሰነድ የምሬ ነው የምልሽ። ከታሪክነቱም በላይ ደግሞ አሁን ላለው ለኮፒራይት አሶሲዬሽን ግብአት ነው። ታዲያስ አሁን የሚዘፈኑ ዘፈኖች የዘፈኑ ባለቤቶች መብት እኮ በሰው ምስክር ካልሆነ በሃርድ ኮፒ የለም። ያ አሶሲዬሽን ያችን ነገር እንኳን መጠቀም ኮፒራይት አሶሲዬሽን ብሔራዊ ቢሮ የሰራው እሱን እንኳን መጠቀም ይችል ነበር ወስዶ። ምክንያቱም አንደኛ ተጽዕኖ ፈጣሪዎች እነ ቁባይ በርሄ ነበሩ። እስቲ ኤማ ቢሮ ይከፈትና እነዛ ሰነዶች ይታዩ ማለት ሁሉ ይችል ነበር። ሳይሆን ቀረ። ያም ፈረሰ። እንደገና ኤማ ፈርሶ እንደገና እኛ ገባን። ከኛ በኋላ ደግሞ እውቅና ሳይደድ በሰላም አገልግላችኋል፣ በሰላም እንዲሰርታችኋል ሳንባል ምን እንደሆነ ብቻ በቃ ይሄ ፖለቲካ እጁ ሰፊ ነው። አታውቀውም በማን ላይ እንደሚጠቀም ፍርስርስሩ ብቻ ወጣ። ምክንያቱም ሁሉም የየለቱ የፖለቲካ አስተሳሰቦች አገልጋይ ነው የሚሆኑት እንጂ ራሳቸውን ነጻ ትንሽ እንደውም የኢትዮጵያ ደራሲያን ማህበር ይሻላል በዚህ በኩል። ምክንያቱም ማንን ዘመን ተሻጋሪ የሥራ ከጫኑ ጀምሮ ያላቸውን እስካሁን ይዘው መጥተውታል። የኢትዮጵያ ሙዚቀኞች ማህበር ላይ ግን ብዙ መከራ ምናምን የሚደርስበትና እዛ እንግዲህ አሶሲዬሽን ውስጥ ሆነን ስንል ያው ስልጠና መስጠት ጀመርን። ድምፃያኖችን ማሰልጠን ሰላም ኢትዮጵያ የሚባል በስዊድን ሀገር የተመሰረተ የኒጆ ድርጅት በጣም ከኢማጋ ይሰራ ነበረ። ብዙ ሙዚቀኞችን አውጥቷል። በነገራችን ላይ እነ ዳይ ጽጌ ከወጡት ውስጥ አንዱ እሱ ነው። ከዛ ሰልጥኖ የወጣ ልጅ ነው። አይዶል ላይ አሸናፊ ነው። ስንተኛ ወጣው ብቻ ብዙዎቹን ሙዚቀኛና ድምፃዊ ደራሲ አውጥቷል በስልጠና። ግን ያውንም ያው ጥልፍልፉ ስለበዛ እንደገና ደግሞ ያም ቀረ። ከዛ በኋላ የኢትዮጵያ ሙዚቀኞች ጥምረት ምናምን አሉት እንደገና መሰለኝ። አክቲቭሊ እንግዲህ ስራ አላውቅም። ብዙ ጊዜ ቀብር ምናምን በደንብ ይሰራል፣ ስብሰባ ይሳተፋል። ሌላ አክቲቭሊ ግን እንደመጀመሪያው ኢማ አልሰራ። እዛ ችግር ደግሞ ምን አመጣው መሰለሽ? ያ ኮፒራይት አሶሲዬሽን እንደገና ፈረሰ። ተመስርቶ ነበር ብዬሻል። እንደገና አዲስ ተመሰረና ስፕሊት አደረገ። አርቲስቶች ምን ሰይጣን እንደሚገባ ይገባል። በዚህ በኩል ሌሎች ድምፃያኖች በሙሉ ተሰቃይተው ለብቻቸው ነው። በዚህ ጋር ሙዚቀኛ ነን የሚሉት ምናምን ስመጥራት አልፈልግም ተመሰረቱና ያ አዲስ ሌላ ኮፒራይት አሶሲዬሽን ተቋቋመ። በሳንቲም ደረጃም ቢሆን 100 ዘፈን በ5 ሳንቲምም ቢሆን እንዲከፈል ሊያስደርግ ነው አሶሲዬሽን። በነገር ላይ ደግሞ ጃኖ ይከፍሉ ነበር። እሺ በአንድ ዘፈን 2 ብር
ቲቪ ላይ ሲተላለፍ ምናምን ስልጣኔ እያደገ ነው መምጣት ያለበት እየወደቀ ነው። እሳቸው በዛ ዘመን ያሁንም ሚዲያ በሌለበት ቲቪ ተቋቋመ። ከዛ ላይ ሬዲዮ ጣቢያ ነው ያለው። እሱም ሬዲዮ ጣቢያ ያለው ዘነበ ወርቅ ጋር ያለው በቃ ሌላ ጣቢያ የለም። እነሱ እንኳን ያኔ ከፍሎ ነበርና ደርግ ላይም እንደዚህ ነበር። ክፍያ ስለሌለው እነዛ ምርጥ ሙዚቃዎች በአካል ሙዚቃንን የሚያውቁት ማጆሪቲው በእንትን ነው በፎቶግራፍ ካሴት ላይ ስለሚወጣ እሱም ተለጥፎ ስለሚያውቁት እንጂ እንደዚህ ሲንቀሳቀስ አስቴር እንኳን አላት ትንሽ ሲንቀሳቀስ የተቀረጸው ቪዲዮ የለው ለመብቱ ሲል ማለት ነው። እና በዚህ በሙዚቃ ጥበብ ላይ ብዙ ተጽዕኖ ነው ያደገው። እኔ ደግሞ ውስጤ ያለው ሙዚቃ ነው። ከዛ በኋላ ነው ከሙዚቃ ጋር የተያዘ ወደ ዩኒቨርሲቲ አካባቢ ስገባ የኪነ ጥበቡን የተውኔቱን የቲያትሩን ምናምን ማየት የጀመርኩት እንጂ ነፍሴ ያደገችው እዛ ውስጥ ነው። እድሜን የፈጀሁት። ክብረት ይስጥልኝ። እጅግ አድርጌ አመሰግናለሁ። አመሰግናለሁ ባንቺ። ያው ይቅርታ ብያለሁ። እንደው እንግዲህ ጋሽ ማህተመ በሁሉም በቲያትሩም በፊልሙም በሙዚቃውም በማስታወቂያውም ብዙ ላይ እንግዲህ ጥበብ ጎጣት ላይ ስትመጣ እንዴ ነው ከመጣች ዘንዳ እንግዲህ ሙዚቃው ላይ እስኪ ወደ ኦልዲስ ባንድ እንሂድና ኦልዲስ ባንድና ቪላ ቨርዴን ብናነሳ ደስ ይለኛል። ጥሩ ጥያቄ ነው የጠየቅሽ። ኦልዲስ ባንድ ያልንበት ምክንያት ያኔ እንግዲህ ከዛ በኋላ አሁን ከዚህ ከእንትኑ ከወጣን በኋላ ቪላ ቨርዲን እነ ኩኩ ነበር የሚሰሩት። እነሱ ወጥተው ሲሄዱ ፖል የሚባለው የድሮ ሙዚቀኛ አለ፣ የዳንታውን ሙዚቀኛ ኦልዲሶችን በመዝፈን በጣም ጎበዝ ነው እሱ። ሌሎች ደግሞ ኦልዲስ ሙዚቃ ድሮ ይጫወቱ የነበሩ ሙዚቀኞች ነበሩ። እነሱ ምናምን ተሰባሰብንና ኦልዲስ ባንድን ለምን አንመሰረትም ብለን ኦልዲስ ባንድ ብለን መመስረት ጀመርና ያኔ የሼፍ ፋሲል ይባላል የቪላ ቨርዲን ባለቤቱ ከፈረንሳይ ሀገር መጥቶ ነው የመሰረተው። እና ሲነምበራችንን ይልናል ነው እዛ ትሬኒንግ የምናደርገው ፖል ቤት ነው። እዛ ፖል ቤት መጣ። ሲመጣው ቁጭ አለ በሙሉ የምንጫወተው ኦልዲስ ነው። በቃ ከሰባ ወርቃማዎቹን ዘመን ምናምን በቃ ነገና ጋር እንድጀምሩ ምናምን አለ። አሁን መቼ ነው የምንሰጠው ስንለው ያኔ እነ ሄኖክ ምናምን ኢንስትሩሜንታል መሳሪያ ይጫወታሉ፣ ጃዝ ሙዚቃ ይጫወታሉ እዛው ቪላ ቨርዲን። እሱ እነሱ የመሰረቱት ነበረ። እነሱ አሁን እነሱ ላይ እነዚህ ታዋቂ ሙዚቆች ላይ እንዴት ብለን ነው የምንገባው ምናምን። አይ እናንተ አርብና ቅዳሜ የእናንተ ነው አለ። እነሱ ሐሙስ ነው የሚሰሩት ተባለ። ቪላ ቨርዲ ገባን ማለት ነው። ከዛ ገባን። እነዛን ኦልዲስ ሙዚቃዎች ጥሩ ተወዳጅ ሆኑልን። ጥሩ በቃ ኦልሞስት 1-2 አመት እንደሰራን ያክል ሼፍ ፋሲል ወደ ፈረንሳይ ሀገር ሲሄድ ሌላ ሴት ያዘችው። ቤቱን ስትይዘው የቤቱ አትሞስፌር ተለወጠ። በቃ በዛ ላይ በቃ ብቻ የተደበላለቀ ስሜት ሌላም ባንድ ጨመረችበት ተጨማሪ ሶስተኛ እነ የጋሽ ጥራውን ልጅ ዳንኤል የሚሰራበት ምናምን እነሱ መጡ ምናምን። አይ አሁን እንደተከበርን መውጣት አለብን በቃ እናትና አንሰራም። 1 ወር ብቻ ሰራንና አሰናብችን አላት። ከ2 አመት በኋላ ኦልዲስ ባንድ ተበተነ። ከዛ በኋላ ያው ፖል ብዙ ቦታ እንድንገባ ጥሮት ነበረ። እኔ በቃ ያለኝ ለኔ ፍቅር አላቸው እና እዚህ ቦታ እንግባ ግድ የለም አትሽካ እዚህ ጋር ብንዘፍን ምናምን ሲል አይቆይ ጊዜ ስጡኝ ምናምን አልኳቸው እና በዛ መሀል ላይ ወደ ሌላ ስራ ገባው ማለት ነው። ግሪክ ሄደው ነበረ። በግሪክ ቆይተው ትልልቅ ኮንሰርቶች ተዘጋጅተው ነበረ። ትልቅ ፌስቲቫል ነው የተዘጋጀው፣ ዓለም አቀፍ ፌስቲቫል። የዓለም ታላላቅ ዘፋኞች መጥተው ሳምንት ነው የበረዶ ዝናብ ሲዘንቧል ተሰረዘ። እነዛ በሙሉ ተሰረዘ። የኛ ይኸውልሽ የአፍሪካ ነው ተብሎ እሁድ ትልቆቹ አርቲስቶች በጨረሱ በኋላ ሰኞ ይሁንላቸው ተባለ። ንቀውን ነው ማለት ነው ብዬ ነው መገመተው። መስከረም 21 ቀን ግን እመቤታችን ዓመታዊ ክብረ በኋላ ነበር የዛን ጊዜ። ከዛ በኋላ አምባሳደሩ የኢትዮጵያው አምባሳደር የግሪኩ ማለት ነው ይዞን ያው በአውሮፓ ህብረት አይደል ነው የግሪኩ አምባሳደር መጣና እናንተ ኢትዮጵያኖች ጸሎታችሁን እግዚአብሔር ይሰማችኋል፣ ሁሉ ነገር ተሰርዟል፣ የነሱ የናንተም ይሄ ዝናብ ቆሞ የናንተ እንዲታይላችሁ እንግዲህ እንትሉ ቢሊቦርድ ፖስተር ሁሉ ተበትኗል እኮ የየቀኑ የሚታዩት ትዕይንቶች። ያ መድረክ ደግሞ ማንም ይወጣበት አይደለም፣ ከክርስቶስ ልደት በፊት የነበረ መድረክ ነው። የተመረጡ ምርጥ ስራዎች ናቸው። በጣም ደስ የሚልሽ ግን ገና ስንገባ እዛ ጋር
የጋሽ ሙሌ በትልቁ አለ። ኧረ ቀደስ አለን ያኔ እዚህ ጋር አለ፣ ጋሽ ሙሌ እዚህ ጋር አለ። ለካኛ እውቅነን በቃ ጋሽ ሙሌ ኢትዮጵያን ያስጠራ ሰው ነው ብለናል። እና በ20 ጸሎት ቆመን ይኸውልሽ ጠዋት ለሻይ ስንወጣ ፀሐይዋ አካ ብላ አትወጣም መሰለሽ እንዲህ ተባለ። ጉርታ ያው ብያቸዋለሁ ጸሎታችሁ ይሰማል ተባለ። ቁርሳችን እንበላለን። ቀን ተዘግጃችን ፀሐይ ሆነዋል። ማታ ነው ቲያትሩ የሚታየው ሰኞ። ያ ሁሉ ሳምንት ሙሉ አላየም አይደለም ሰው ቆርጦ ያላየው ግጥም ማላ በቃ በእኛ ጊዜ ማታ ሲል ግጥም ማላ ይሰቅቅሻል። ግጥም ያለሽ በቃ የመድረክ ፍሬን ግጥም ብሏል። ያ ባዶ እግር የሚመጫው ሰዓት እዛ የመድረክ እንትን የሚገርም ነው። በቃ የአክተሮቹ እያንዳንዱ ሲኒሽን አይተሽ የምትገቢበት ውሃሽ ምንሽ ሁሉ የተስተካከለ ነው እዛ ባክስቴጁ ማለት ነው። ከዛ ተጀመረ። ያው ሰብታይትል ሁሉ አለው በነገራችን ላይ በጣም ነው የተዘጋጀው። እኛ በአማርኛ እንሰራው እንጂ በደንብ ያዳምጡታል፣ ያዩታል፣ እንጂ ያረጉታል፣ ይስቃሉ፣ ይጫወታሉ። በግሪክ ደግሞ አስቢ፣ ግሪክ ላይ የቲያትር ሀገር በእንደው ውሻ አድርገው ነበር የሚያባሩን። እንዲያው በጣም የደነገጥኩት ግን ጨርሰን ከርተን ኮል አለ አይደለም ያው መጨረሻ የምትሰንስ ነው ጨብጨባው ሊቆም ነው ቆሞ አልቆም አለ ጨብጨባው ፍላ አይቆም ለምን አይሽ ምናበማ ለምን አንዘምርም? እግዚአብሔርና መስገን እግዚአብሔር ይመስገን እግዚአብሔር አበዱ እንደገና ያውሉ ህዝብ እና ኢትዮጵያኖች የገቡ ዳር ላይ ነበሩ። እነሱም አብሮን ለዚህ ያደረሰ አልቆ ማለት በእነሱ ጨብጨባ ዘመርንበት። መድረክ እየዘለሉ ገቡ። ኦዲየንሱ በህይወቴ በቃ ጋሽ ደበበ እድለኛ ትውልድ ነው ያለ። ጋሽ ደበበ አንደኛ ይሄ መድረክ ላይ መስራታችሁ እኛ እኮ ይሄ መድረክ እንናፍቀው ነበር ነው ያለው ጋሽ ደበበ። ሁለተኛ ይሄን ሁሉ ኦዲየንስ ስሜት መግዛታችሁ ክብረት ይስጥልኝ። እጅግ አድርጌ አመሰግናለሁ። አመሰግናለሁ ባንቺ ያው ይቅርታ ብያለሁ። እንዳትረሺ ሆነሽ